ሰላም ሰላም ውድ የመልካም ዩቱብ ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን ሰሞኑን ትንሽ ጠፋ ብያለሁ። አዲስ ስራ ላይ ገብቼ ነው። በእውነት የኦንላይን ስራ ሲሉ እኔ ጭራሽ እውነቴን ነው የምላችሁ፣ ጭራሽ በቃ እውነት አይመስለኝም። እንዴት ነው አሁን በኦንላይን አሁን እንደው የማይመስል ጨዋታ እያልኩኝ በራሴ ስቀልድ ኖሬ ነበር ማለት ነው። አሁን ግን አንድ ጓደኛዬ ነይ እና ሞክሪው በቃ እውነት ካልሆነ በቃ በእኔ ይሁንብሽ ብላ አስገባችኝ። የእውነት እኔ እንግዲህ ከገባሁ 2 ወሬ ነው ገና። በዚህ በ2 ወር ውስጥ ውጤታማ የሆንኩበትን ስራ ላስተዋውቃችሁ። እውነቴን ነው የምላችሁ። እዚህ ስራ ላይ የምታውቁ ታውቁታላችሁ፣ የማታውቁ ግን ኖ እንስራ፣ ኖ እንለወጥ። በእውነት የሚደንቅ በአጭር ቀን ውጤታማ የሚያደርግ ስራ ነው ከሰራንበት። ካልሰራንበት ግን ከሰራንበት ግን ያለምንም ክፍያ ነው ደግሞ አፑን የምታወርዱት፣ ያለምንም ክፍያ ነው የምትገቡት። ብዙ አፖች አሉ፣ እኔ እንኳን አላቃቸውም፣ ግን ሲሉ እንደምሰማው ብር ከፍሎ ነው የሚገባው ሲሉ ነው የምሰማው። ይሄ ግን ምንም ከእናንተ የምታወጡት ወጪ የለም። የሚያስፈልገው ስልክና ዳታ ብቻ ነው፣ ሌላ ምንም ነገር አያስፈልገውም። በተለይ የአረቦች ዋይፋይ ያላችሁ እንግዲህ በነፃ ነው የምትገቡት ማለት ነው። ዋይፋይ ካላችሁ የዳታ እንኳን አትከፍሉም፣ በነፃ ነው። በተለይ ሴቶች ይህን ስራ እንስራበት። በተለይ ለሴቶች በጣም ይደግፋል ማለት ነው። ለወንዶች እንኳን ብዙም አይደለም። ይሄ ሴቶችን በጣም የሚያበረታታ ነው እና ኖ እንስራ እላለሁኝ። እሺ አንዳንድ ጥያቄዎች እየተጠየኩኝ ስለሆነ ለማስረዳት ያው በዚሁ ለመቀጠል እሞክራለሁ ማለት ነው። ለብዙዎች እንዲዳረስ አድርጎ ዛሬ የማሳያችሁ ሰዎችን ኢንቫይት እንዴት እናደርግ፣ እንዴት እንጋብዛቸው ሰዎችን የሚለውን ለመመለስ እሞክራለሁኝ። ሰዎችን ኢንቫይት ወደ አፑ ለመጋበዝ እዚህ ጋር ይኸው ኢንቫይት ይላል። እኔ ኤጀንት ስለሆንኩኝ እዚህ ጋር ነው የሚመጣው። ኤጀንት ላልሆናችሁ ደግሞ እዚህ አካባቢ ነው የሚመጣው። ኢንቫይት የምትለዋን አንድ ጊዜ እንነካታለን። በመቀጠል እዚህ ጋር ኢንቫይት ነው የሚለውን እንነካዋለን። በመቀጠል እዚህ ጋር ሸርሸር ይላል። ከዚህ ሁሉ አንዱን መላክ እንችላለን። በአንዱ ሊንክ እምቢ ካላቸው ደግሞ ሌላውን መላክ እንችላለን። ለምሳሌ ይሄንኛውን ልሞክር። ይሄው ቤት ነው መላክ ያለብኝ እያለኝ ነው። በዋትስአፕ ከሆነ መላክ የምፈልገው ጓደኞቼ የሚገቡት ጓደኞቼ በዋትስአፕ ከሆነ ይሄን እነካዋለሁ። ለምሳሌ በዚህ ጋር ላከው በራሴ ላይ ማለት ነው። ይሄ ሞባይል ቁጥር የራሴ ነው። በዚህ ላይ ለምሳሌ ስለሆነ በዚህ ጋር ላክና ላሳያችሁ ማለት ነው። ይኸው ልከዋለሁኝ ማለት ነው። የሚገቡ ልጆች አዲስ ልጆች ይህንን ሊንክ ተጭነው ማውረድ አለባቸው ማለት ነው። ይህንን ሊንክ ከተጫኑ በኋላ ብዙ ፕሮሰስ ይጠይቃቸዋል። እሱን ያው የሚያስገቧቸው ልጆች መጀመሪያ ፕላትፎርሙ ላይ የነበሩ ልጆች ስለሚያውቁት እነሱ ያስረዷቸዋል ማለት ነው። ሰዎችን ኢንቫይት ማድረግ የምንችለው በዚህ መልኩ ነው ማለት ነው። እህት ወንድሞቼ እንጠቀምበት ይህንን ስራ ማለት ነው። በእውነት በተለይ ደግሞ ኤጀንት ሆነን በደንብ ከሰራንበት ልጆች በስራችን ከመዘገብን በጣም እንጠቀምበታለን ማለት ነው። ግድ ሰው አመጣንም አላመጣንም ብቻችንንም ሰርተን መለወጥ እንችላለን። ግን ኤጀንት ሆነን ደግሞ በደንብ ከሰራን ይበልጥ ተከፋይ እንሆናለን ማለት ነው።
እውነቴን ነው የምላችሁ በዚህ 2 ወር ውስጥ እኔ በኢትዮጵያ 50 ሺህ ብር ይሆናል የሰራሁት ማለት ነው። ያውም እያቆራረጡ ማለት ነው። እንደገና ደግሞ እኔ አብዛኝ ኤክስቼንጅ ነው ቅያሬ ነው የምቀያየረው ማለት ነው። ኤጀንት ስለሆንኩኝ ኤጀንት ሌብል እንዲያድግ አብዛኝ መቀያየር ነው ማለት ነው እኔ የማደርገው። ግን እስካሁን እኔ በጊዜሽ 2 ወር ውስጥ በጣም በቃ ተለውጬበታለሁኝ። እውነቴን ነው የምላችሁ፣ ገብታችሁ እዩት። ከኔ ጋር አብራችሁ መስራት የምትፈልጉ አይዲ ቁጥሬ 81 39 32 26 ነው። እዚህ ጋር ያለው በዋትስአፕ ለመምጣት ደግሞ በዋትስአፕ ለማናገር የዋትስአፕ ቁጥሬ ላሳያችሁ ማለት ነው። ሳውዲ ላላችሁ 0576474247 በዋትስአፕ ብታናግሩ ይቀድማችሁ የተሻለ ነው ማለት ነው። ስላፑ ሁሉንም ነገር አስረድቻችሁ ትገባላችሁ ማለት ነው። ከኛ ጋር አብራችሁ መስራት የምትፈልጉ ኖ ስለ ፕላትፎርሙ እናስረዳችኋለን። አብረን እንቀጥላለን። በአጭር ቀን ውጤታማ እንሆናለን ማለት ነው። አሁን እኔ በዛሬው ዕለት ያገኘሁት ገቢ አሁን እዚህ ጋር ራሱ ያልተቀበልኩት አለ ይኸውላችሁ ማለት ነው። እዚህ ጋር አሁን ሪሲበል እያለኝ ነው ማለት ነው። ይኸውላችሁ ውሎዬን ሪሲቭ ስል የዋልኩት አለ። ውሎዬን ለምሳሌ ይኸው እዩት ማለት ነው። ይሄን እንዳለ ሪሲቭ ስል የዋልኩት የአንድ ቀን ገቢ ነው ማለት ነው። ስለዚህ እህት ወንድሞቼ፣ በተለይ እህቶች የሆናችሁ ይህን ፕላትፎርም ኖ እንጠቀምበት እላለሁ። ለሌላው ጥያቄ ደግሞ በሌላ ጊዜ እመለሳለሁ። ብዙ ጥያቄዎችን እየጠየቃችሁ ስለሆነ አጠር አድርጌ ለመመለስ እሞክራለሁ። ስለ ኢንቫይት ነው ዛሬ ኢንቫይት ልጆችን መጋበዝ እንዴት እንችላለን የሚለውን በዚህ መልኩ ቋጨዋለሁ። በቀጣይ እስከምንገናኝ ሰላም ሁኑ።